የኢትዮ ቲክቶክ አከፋፈል ለጊዜው የጀመርነው እኛ የምንጀምረው በላይክ ነው። ለምሳሌ አንድ ሰው ቪዲዮ ፖስት አድርጎ ያ ቪዲዮ 10,000 ላይክ ካገኘ 10,000 ብር በቀን ሊያገኝ ይችላል ማለት ነው። What? Bro, what are you talking about, man? በቅርብ ቀን ሚሊዮነር እንደምትሆኑ ታውቃላችሁ? ሲድሮ አፕሊኬሽን የብዙ ወጣቶች ህይወት የሚቀይር አፕሊኬሽን ነው። ሲድሮ ላይ ፖስት የሚሉ ሰዎች በጣም ሀብታም ህይወታቸው የቀየሩ ሰዎች ይሆናሉ። እነዚህ ሰዎች ደግሞ መልፋት አይጠበቅባቸውም። ዛሬም በሲድሮ ተመልሰናል። በአንድ ጀንበር ሚሊዮነር እናረጋቸዋለን ያለው ሲድሮ እንግዲህ አንዳንድ በጣም እንዴ አንተ አንድ ሳምንት ዳንስ ተለማምደን እኔኮ ዝግጁ ነበር ሚሊዮነር ነው። በጣም ብዙ ወርዶበታል። ከሴኩሪቲ አንፃር ከአከፋፈል አንፃር ብዙ ነገሮች ተነስተውበታል። ዛሬም እሱን የምናየው ግን መጀመሪያ እሱን በደንብ ብሪፍሊ አንደርስታንድ እንድናደርገው ምን እናያለን። ኢትዮ ቲክቶክ ብሎ መንሱር አምጥቶ ነበር የዛሬ 3 ዓመት ካስታወሳችሁ። አንድ ላይክ አንድ ብር ይሰጣል ማለት ነው። የዛን ጊዜ የነበረው ሶፍትዌር ኢንጂነሩ ደግሞ ይሄ ነው ቀዳማዊ ሙሉ ዓለም የሚባለው ማለት ነው። ሴም ሶፍትዌር ኢንጂነር አሁንም ሲድሮን የፈጠረው ነው። ኢንፍራቴክ ራሱ ሙሉ ካምፓኒው ራሱ ኢትዮ ቲክቶክንም የፈጠሩት ሲድሮንም የፈጠሩት አንድ ናቸው። እኔ የሚመስለኝ ማለት ነው ጀስት ፌሱን ቀየረ። እኔ የሚመስለኝ ታውቃለህ ያኔ ፌል አድርጎ አንዳንድ ነገሮችን አስተካክለው ስሙን ቀይረውት ያኔ ብራንድ አምባሳደራቸው መንሱር ነበር። ያ በጊዜው መንሱር ስለነበር ቶፕ ላይ ማለት ነው። አሁን ደግሞ የቲክቶክ ጌም ላይ ቶፕ አዶናይ ነው። እሱን ይዘው ስሙንም እሱ እንዲያወጣ ፈቅደውለት ምናልባት የሆነ ሼር ምናምን ነገር ሰጥተውት ባለቤት አድርገውት እንደ ያ ስለ ተቀባይነት ስላለው ነው እንጂ እንትን አይደለም። ነገር ይወኩ ግን የሆነ ለማድረግ ራሱ እኮ ትንሽ ምን እንትን ነገር ነበር። ስለ የማይታመን ነገር አንደኛ ጊዜ ይፈልጋል። ብዙ ነገር ፕሮሚስ ተደርጓል። እሱ ብቻ እስቲ ወደ 3 ዓመት ወደ ኋላ ዞር ብለን እንየው ያኔ የነበረውን ያስተዋወቁበት መንገድ ስለ አፕ ኢትዮ ቲክቶክ የሚለውን አፕ ምን ይሉ እንደነበር እስቲ እንየው። ይሄ ኢትዮ ቲክቶክ የሚለው ምንድነው? ዋናው ነገር ከቢዝነስ አንግል በምናይበት ሰዓት ወንድማችንም ቀደም እዛ ጋር የጠየቀውን ጥያቄ አንድ ላይ ለመመለስ የኢትዮ ቲክቶክ አከፋፈል ለጊዜው የጀመርነው እኛ የምንጀምረው በላይክ ነው። ለምሳሌ አንድ ሰው ቪዲዮ ፖስት አድርጎ ያ ቪዲዮ 10,000 ላይክ ካገኘ 10,000 ብር በቀን ሊያገኝ ይችላል ማለት ነው። 100,000 ብር ከ100,000 ላይክ ካገኘ 100,000 ላይክ ያገኛል ማለት ነው። እኛ የምንከፍለው ሰውየው ዩዘር ኔሙ ከአካውንቱ ጋር ከባንክ ሲስተሙ ጋር የተገናኘ መሆን አለበት። ይሄ ማለት ስማ ቆይ በአንድ ቪዲዮ ራሱ ዝም ብለህ በአንድ ቪዲዮ ራሱ አንድ ብር ቢሆን አለ ኦኬ 300 ላይክ ካገኘ 300 ብር 40 ቪዲዮ አሰራም እንዴ በቀን? እሱን እኮ ነው ይሄ እኮ ምንም እኮ ሪሊስቲክ እንትን ነው። ምንም ሪሊስቲክ ያለው ነገር ነው። ባይዞ እኔ አሁን ብዙ ጊዜ ትላንትናም እያወራን ነበር እኔ እናንተ የኛ ሀገር የሆነ ነገር ሲፈጥሩ ኮንቴንት ክሬተሮች ሊሆኑ ይችላሉ ወይ የሆነ ነገር ወደ ማርኬቱ አዲስ ነገር ሲያመጡ ይሄ ማርኬቲንግ ስትራቴጂያቸው ማለት ነው አድቨርታይዝ የሚያደርጉበት መንገድ ዊክነሳችንን ነው የሚፈልጉት ታውቃለህ። ቸግሮናል እኔና ረጃኔ ቸግሮናል በቃ አንተ እንታችን እከካችን ይታያቸዋል። በቃ ይታያቸዋል። አሁን ሲድሮ ራሱ የመጣው ነገር በጣም ይደበራል። በአንድ ሳምንት 1 ሚሊዮነር ትሆናላችሁ። እኛ ሀገር እኮ ማለት ቢሊዮነሮች አሁን ሚሊዮነር የሚሆኑበት ጊዜ ነው። ሚሊዮነሮች ብሮክ የሚሆኑበት ኢኮኖሚ ላይ ሆነን እንደዚህ የማይመስል ነገር ዊክነሱን እየተጠቀምክ እኛ ዝም ብለን አዶናይ ስለምንወደው በቃ እሺ ብለን ነው። የፍቅር እኮ ነው እንጂ አላመን ነው። እናንተ ተከታተሉ አውርዱት። ብቻ ያኔ የተነሳው የነበር ሶፍትዌር ኢንጂነሩ አሪፍ ኤክስፕላኔሽን ሰጥቷል የዛን ጊዜ ለምን እንደተፈለገ ምናምን። እስቲ እሱንም እናዳምጠው። ትንሽ ሳውንዱ አንተነች እናዳምጣት። እንደ ዲጂታል ማርኬቲንግ በቲክቶክ እንደዚህ ይሞከራል። ግን ዲጂታል ማርኬቲንግ is different from ፌስቡክ ራን ከሚያደርገው ዲጂታል ማርኬቲንግ፣ ኢንስታግራም ራን ከሚያደርገው ዲጂታል ማርኬቲንግ ነው ቲክቶክ ራን ከሚያደርገው ዲጂታል ማርኬቲንግ። የተለያዩ ቢዝነሶች እና ካምፓኒዎች በቀላሉ መጥተው ይህንን ማስታወቂያ 100 ሚሊዮን 10 ሚሊዮን ይፈልጋሉ ሲሉ እኛ ደግሞ በዛ በፈለጉት ስፔኮች ታርጌት አድርገን ኦዲየንሶች
ማስታወቂያቸው ራን እንዲያደርግላቸው ማድረግ እንችላለን ማለት ነው። ሚንስ ብራንዳቸው በቀላሉ በሎካል ከረንሲ ቢልድ ማድረግ ይችላሉ። ሌላኛው ደግሞ የጊቭ ኤክስፐርት ኢንሳይት ማስታወቂያ ራን ሲደረግ ይኸውልህ የማይመስል ነገር አይደለም። ምን መሰለህ ያሰቡት እንደውም ቪዲዮ ራሱ ኳሊቲ የወረደ ስለሆነ ላስረዳ ስላየሁት ማለት ነው። ምን መሰለህ አልቲሜት ጎላቸው ትልቅ የሆነ ዲጂታል ማርኬቲንግ ካምፓኒ መክፈት ነው። እሱን ደግሞ የሚያደርጉት በዚህ ያኔ አሁን በአሁኑ በሲድሮ ያኔ ፌል ባረገው ኢትዮ ቲክቶክ ነው። ስለዚህ እንደሚያደርጉት ካምፓኒዎች ማስታወቂያ እንደ አድ ማለት ነው በባለፈው እንደወራ ነው ልክ እንደ አድ እንዲገባ እና ደግሞ እንትኖቹን አናላይዝ እንዲሰሩ ዳታውን ለምሳሌ ይሄንን ቪዲዮ ላይ ያደርጉት ኤጃቸው ከስንት እስከ ስንት ነው እሱ ሁሉም አልጎሪዝም ላይ አለ። አልጎሪዝም አይደለም እሱ እነሱ የሚፈልጉት ለአልጎሪዝም ፎር ዘ ሴክ ኦፍ አልጎሪዝም አይደለም ለካምፓኒው እቃ ለካምፓኒው ለምሳሌ ማን ነው ፈላጊ በዚህ በምን ኤጅ ውስጥ ነው ያለው ምን አይነት ነገር ቢስተካከል ኮሜንቶቹ ምኖቹ አናላይዝ አድርገው ሪፖርት ለካምፓኒው ማቅረብ ነው። ከዛ በኋላ በዛ መልክ ማስታወቂያ ይመጣል መዝገዘው ነገር ይመጣልሃል ማለት ነው። ስለዚህ ኮንሱመር ቤዝድ የሆነ ማርኬቲንግ ነው። ስለዚህ እነሱን ሀብታም የሚያደርገው በቃ እነሱን ሀብታም የሚያደርገው አልቲሜት ጎሉ እነሱን ሀብታም ማድረግ ነው። ግን ምንድነው ጥቂት ሰዎች ለነሱ ሲዘንብላቸው ጥቂት ሰዎች ያካፋላቸዋል። አሁን እንዴት ካፊያ ውስጥ እንግባ ነው አማርኛሽ በጣም በዚያ ሲዞን ቢያካፋል አይደለም አይ እኔ ገርም የምሬን ነው ለሆነ ሰው ብቻ ነው የሚያካፋው እንጂ ደንሽ ምናምን አርጌ ምናምን ነገር ሚሊዮነር ሆናለሁና እንዳታስቡት ጭራሽ እንዳታስቡት። አዎ እንዴ አየው ምን ያህል ሰው አየው ምን ያህል ሰው ለረጅም ጊዜ አየው ምን ያህል ላይክ አግኝቷል ምን ቀን ላይ ልጅታቸዋል የሚለውን ኢንሳይት ዳታውን መልሰን ለማስታወቂያ ድርጅቶቹን ሰጣቸዋለን። which means more data driven የሆነ ዲሲሽን ማድረግ ይችላሉ ማለት ነው። የትኛው ማስታወቂያ የትኛው ማስታወቂያ የተሻለ ፊድባክ አለው በሚል ሞር በዳታ ላይ ተመርኩዘው ካምፔኖቻቸውን ራን ማድረግ ይችላሉ ማለት ነው። ለስፔሲፊክ ኢንዱስትሪ ደግሞ ስፔሲፊክ ኦዲየንስ አለ። ለምሳሌ አሁን ለትራቭል ኢንዱስትሪ ለቴክ ኢንዱስትሪ ለኤጁኬሽን ብንል በተለያዩ ኢንዱስትሪዎች ውስጥ የተለያየ ኦዲየንስ አለ። ሶ በእኛ ፕላትፎርም ሲጠቀሙ ከ20 እስከዚህ ዓመት ያሉ ልጆች በዚህ ኢንዱስትሪ ላይ ኢንተረስት ያላቸው ብለው ያንን ማስታወቂያ ራን እናደርግላቸው እንችላለን ማለት ነው። ምንም ሰውየው ኤአይ ነው ይመስል ኤአይ I love AI. Do you use AI? Do you use ChatGPT? ChatGPT, I love ChatGPT. እንትን ውስጥ ነው የሰራው አፕል ምናምን ውስጥ ነው የሰራው ቲም ሁሉ ቲም ማለት ነው። የኢንፍራቴክ ቲሞች ባይዚ ቀላል ሰዎች አይደሉም። ምንድነው አይቢኤም እንደዚህ አፕል ዎልማርት ምናምን ትላልቅ እንትኖች ላይ የሰሩ ናቸው እና በደንብ በልተውታል። እንትን ማርኬቱን በልተውታል። አክቹሊ ስለ እንትን ናቸው ምን ለራሳቸው ግን ምንም የሆነ ቫልዩ ያለው ነገር እየሰጡን አይደለም ማሰብ ያለብህ እኮ ማለት ነው። የእርዳታ ድርጅት አይደሉም ኤንጂኦ ምናምን አይደሉም። እኛም ግን አይደለን እሱን መሰለህ እሱን እኮ ነው የምልህ እሱን ሰክሰው ያሳምነዋል ነው ስለ ለእናንተ ነው ይሄ ነገር ለህዝቡ ቲክቶክ ላይ ቪዲዮ ሰርታችሁ ስለማታገኙ ዶንት ወሪ እኛ ጋር ታገኛላችሁ ምናምን ብለው መጀመሪያ ግን ክፈሉን ሰብስክሪፕሽንም አለ እሱም አለ። አሁን ራሱ እሱ ያወራል። አሁን ወደ ሲድሮ እንመለስ። ምክንያቱም ሲድሮ ኢትዮ ቲክቶከር ለኔ አንድ ናቸው። same but different but still same አንተ ብቻ አይደለም ቲሙ አንድ ከሆነ ምኑ አንድ ከሆነ እኔ ሪዝኑ አልገባኝም። አዶናይ ለምን የኔ አፕ ብሎ እንዳስተዋወቀው እናንተ እንዳለ እስቲ ብቻ እቺም ናፊያድም ትንሽ አሪፍ ጥያቄዎችን የሚጠይቃል ብቻ ታዘበናል ነው ዋናው ነጥብ ወደ ነጥብ የፈጠነ ትዝብት ነው ተርፉ በአዲስ አበባ የዲጂታል ትራፊክ ስርዓትን በገነቡትና ከዚህ በፊት በአፕል ኒቪዲያ እና ኢንቴል ውስጥ ይሰሩ በነበሩ ልምድ ባላቸው ኢንጂነርስ የተቋቋመ ኢንፍራቴክ ሶፍትዌር ሰርቪስ የተሰራ ነው። እነዚህ ባለሙያዎች የኢትዮጵያ ኮንተንት ክሬተርስ የሚያጋጥሟቸውን ትልቁን ችግር ለመፍታት እየሞከሩ እሱ ምንድነው ከስራቸው ገንዘብ ማግኘት ወይም ሞኔታይዜሽን ነው። እንደ ቲክቶክ ወይም ዩቲዩብ ባሉ ዓለም አቀፍ መድረኮች ላይ አፍሪካውያን የውጭ ሀገር የባንክ አካውንት ከሌላቸው ወይም የፔፓል አቋራጮችን ካልተጠቀሙ በቀር ክፍያ ለማግኘት እንቸገራለን። ሲድሮ ግን ተከታዮቻችሁ በቴሌብርና ቻፓ አማካኝነት በቀጥታ በብር ቲፕ እንዲሰጣችሁ በማድረግ ይህንን ታሪክ ቀይሮታል። ነገር ግን የአፕሊኬሽኑን ኢንተርፌስ ስጎበኝ ያገኘው ትልቅ ችግር አለ። በአፑ ላይ ነፃ የሆነና ያለ ገደብ ላይቭ ለመግባት እንዲሁም አንሊሚትድ ፖስቶች ለማድረግ የሚያስችል ክሬተር ፕሮ የሚባል ደረጃ አላቸው። ይህም በጣም አሪፍ ነው። ነገር ግን እውነቱን ለመናገር በጣም ክሬተር ፕሮ የሚለውን ትካክ አንሊሚትድ ነው። በቃ ፖስት የምታደርገውም ግን ምን ያህል ነው የምትከፍለው?
ዋናው ጥያቄ ብዙ ብር 400,000 ብር አንሊሚትድ ብሎ ነፃ የለም እኮ የምር የሚያስደነግጡ የክፍያ አማራጮች አሏቸው። የሲልቨር ፕላን በአመት 200,000 ብር የሚያስከፍል ሲሆን በሚገርም ሁኔታ በቀን አንድ ላይቭ እና አንድ ፖስት ብቻ እንድታደርጉ ይገድዳል። 200,000 ብር ከፍዬ አንድ ላይቭ እና አንድ ፖስት እንዴ ደግሞ የተመታ ቪዲዮ ስለቅ ሳስበው ኧረ ይሄ ምን ነገር ነው ሲልቨር እንትን የሚለው 200,000 የኢትዮጵያን ብር ኦር ደግሞ ይልና 5 ሚሊዮን ኮይን ይላል። ለምሳሌ ሰበሰብካቸው ኮይኖች አሉ አይደለ ከዚህ ከዛ ምናምን ኧረ ከባድ ነው። እሱንም ለመሰብሰብ እኮ ይሄን ሰብስክራይብ ማድረግ አለብን ፈርስት እንትን ማድረግ አለብን። እሱን ፔይ ቱ ፕሌይ ነው ጨዋታው። 200,000 ብር ቢኖረኝ እኔ ሲጀመር ለምን ኮንቴንት ክሬተር ሆናለሁ? ሁለት ወዳ ልሄድበት ቀልድ ነው። ኧረ በስመ አብ ብቻ ይሄ የሚሆን ነገር ነው። ግን የሆነች ኮሜንት አንብቤ ቲክቶክ ላይ የሚል መሰለኝ ይሄንን ያደረጉበት ምክንያት ዳታ ሴንተራቸው አይኖራቸውም። ዳታ ሴንተር ማለት ለምሳሌ ቲክቶክ ሁሉም ሰው ፖስት የሚያደርገው ምናምን ይሄ ተከማችቶ የሆነ ቦታ ይከማቻል እና በጣም ብዙ ነው የሚሆነው። አስበው በጣም የተቀናጀ ዳታ ሴንተር ነው ማለት ያስፈልጋል። ገብቶሃል? እነዛ ነገሮች የሚጠራቀሙ ሰርቨር እንደ ሰርቨር ማለት ነው። አሁን ግን ሁሉም ሰው አስበው ፍሪ ቢሆንና ይሄ ሁሉም ሰው እንደፈለገ ለምሳሌ በቀን 10 ፖስት ምናምን ይያል እንትን እንደሚሉት እንደ ቲክቶክ በቀን 10 ፖስት ብታረግ እና ኤቭሪዋን ሁሉም ሰው ምናምን ነገር ፖስት ቢያደርግ የት ሊቀመጥ ነው? እውነት ነው። ስለዚህ ምንድነው ኢንትሪ ባይ ያደርጉበት ማለት ነው። ኦኬ እሺ ገባኝ። ቆይ ግን አሁን ፕላን ነው አሁን እኮ ዞሮ ዞሮ ሰው ቲፕ ሲሰጠ እንትን አይደል እንዴ የሆነ ፐርሰንት እኮ ይቆርጣሉ አይደለ? እና ያንን ለምን በዛ መልኩ ለምን አይሰሩም? ዞሮ ዞሮ አፑን ዲቨሎፕ ካደረጉት እኮ የሆነ ኢንቨስትመንት ይዘው ነው የመጡት። ስለዚህ ያን ኢንቨስትመንት ተጠቅመው ያስጀምሩታል፣ መጀመሪያ ያንከባሉታል። ከዛ በኋላ ደግሞ ራሱ እየቆረጡ በሚሰጡት ብር እየቆረጡ ማድረግ ይችላሉ። ስንት 70-30 አይደል ያሉት ከክሬተሩ ጋር እኮ። ስለዚህ ማድረግ ይቻል ነበር መጀመሪያ እንትን 50 ቀን የሚያራዘሙት አይ ቲንክ እንደዚህ አይነት ነገሮችን ሶሉሽን ለመስጠት ይመስለኛል ለመፈለግ። ምን ብር አሁን የሆነ ቪዲዮ ነበር ያየሁትና የሲስተም ባግ ሊሆን ይችላል ብራራ ጀስት ጥርት አድርጎ ሲልቨር ይሄን ያህል ትከፍላለህ እያለ እንዴ ነው ሲስተም ባግ ነው ሲስተም ባግ አይ 50 ቀን እንደሆነ እኛ ነን የሲስተም ባጎች ይሄ ማመናችን ባግ አይደለም በግ ነው እና ደግሞ ምንድን ነበር ለ50 ቀን አራዝመውታል። አው ለጾም ተብሎ ለጾም እኔ ከ50 ቀን በኋላ ሚሊዮነር ሆነ አልፈልግም። አሁን ነው የምፈልገው። But I want it now. ሲጀመር ሳምንት ነው በቃ ጾም ጋር የሚያገናኘው ግን እንዴት ሲፈታ ስለዚህ ምን ያገናኛል? ኮርኖና ነው እንደ ፖስት ተሰው ነው ወይስ በደንብ ጨመረን ያደረጉት ነው ሐሳባቸው ሲፈታ? የፍስክ አይ ጥሩ ነው ጊዜ መውሰዳችሁ ጥሩ ነው። ይሄን ቪዲዮ እንደምታዩት እርግጠኛ ነኝ ጊዜ እርግጠኛማ አትሁን ስም አይ ጊዜ መውሰዳችሁ አሪፍ ነው። እንደዚህ አይነት ኢሾችን መላ ይበሉት። እንዴ የማይመስል ነገር ነው እንዴ 200,000 ብር ደግሞ ትንሿ ሲልቨር እኮ ነው 200,000 ብር ይደባቸዋል። የጎልድ ፕላን ደግሞ በቀን ለ3 ላይቭ እና 3 ፖስቶች ብቻ ክፍያ ወደ 400,000 ብር ከፍ ይላል። ይህ ወይ ትልቅ የአፕሊኬሽኑ በግ ነው ወይም ደግሞ በጣም የተዘበራረቀ የቢዝነስ ሞዴል ነው። እንደ ዩቲዩብ እና ቲክቶክ ያሉ ዓለም አቀፍ ግዙፍ ኩባንያዎች ለኮንተንት ክሬተርስ 100% ነፃ ናቸው። ምክንያቱም አልጎሪዝማቸውን ለማንቀሳቀስና ተመልካቾችን አቆይቶ ለማስቀረት ከፍተኛ መጠን ያለው ኮንተንት ይፈልጋሉ። ሲድሮ ድርጅቶች ወይም ግለሰቦች በቀን ጥቂት ፖስቶችን ለማድረግ ብቻ 400,000 ብር የሚያስከፍል ከሆነ ገና ከመጀመሩ በፊት የራሱን እድገት እያነቀ ይመጣል። አፕሊኬሽኑ ክሊንና ማራኪ ገጽታለሁ። ነገር ግን የሰብስክሪፕሽን ሞዴል አሳማኝ ማብራሪያ ያስፈልጓል ብዬ አስባለሁ። አይ ሆፕ ምላሽ እንደምትሰጡኝ። ፎሎ ናፊያል ጥያቄ ማለት ነው። አሳማኝ ማብራሪያ ያስፈልጓል አላ ቢያሳምንኝስ አያሳምን ለከፍል የለውም ሲጀመር በቃ ይቻላል ማብራሪያ የለውም ሲጀመር ምን ነገር እኮ እንዴት የማይመስል ነገር እንዴ ማን ይከፍላል? እውነት ለመናገር ማንም ሰው ይከፍላል። አሁን ብዙ እንትን እና ደግሞ ቅዳሜ የነበሩ ሰዎች አሉ አይደለ? የዛ ቀን ላውንች የተደረገ ሳይሆን ያብራሩበት ቀን ላይ ቅዳሜ የተገኙ እነዚህ ቲክቶከሮች ምናምን ለነሱ ፍሪ ነው አስቡ ላለው ይጨመርለታል። እኮ የሲንስ እየሰጠን ነገር ነው። እኛ ነን እኮ አይደል እንደ ድውቻል እኛ አይደል እንደ ያስፈልናል ይፋ ስትቆረቆር እንደሚፖስት ሰው አይደለም። ዞሮ ጀስት ህዝቡን ወክላ አድሬስ መደረግ አለበት። የምር በጣም አድሬስ ግን ማለት ነው። በጣም ዲስሪስፔክት ነው ለህዝቡ። አስበው ይሄን ያህል ቸግሯቸዋል ተብሎ እንዳይነጭ ወይ የምር እኔ ይሰግጥ ህይወትን ቀይር ምናምን ተብለን
ተቀብለን ነበር እኮ ግን አሪፍ ነበር አንድ ማልችለው ጉራግኛ ነበር እሱ ስፋፋጥ እንዴ ሌላውን ሁሉ ማስተካከል ሻርፕ አርጊው በሰባቀ ብቻ ያሳዝናል በስቲል ደግሞ አለው ሚሊዮነር ነው አለብላችሁ የምትጠብቁ ሰዎች ወላሂ እዚሁ ነን ቅዳሜ ያልነበረ ላውንች የተደረገው ሶ የቅዳሜው ፕሮግራም ላይ ተጠርተን የሄድን እንግዶች ነበርን ቲክቶከር ምናምን ነገር ማለት ነው ሶ ለኛ ተሰጥቶን ነው አክሰሱ ተሰጥቶን ነው ኖርማል ሰው ማግኘት ያንን አክሰስ ከሚፈልግ ከሆነ ሰብስክሪፕሽን ይኖረዋል ነው ያሉኝ እዚያ ሰብስክሪፕሽኑ 100,000 ነው 200,000 ብቻ እንደዛ አይነት እስከ 400,000 አይ ቲንክ እንደዛ አካባቢ ክፍያ እንዳለው ተነግሮኛል ስለ ሲድሮ አፕሊኬሽን ልጅ የሰራውን ቪዲዮ ያየሁኝ ነበርና ጭራሽ ከፋዮቹም እኛ ነን እኔ ያልገባኝ ማለት ነው ለሶሻል ሚዲያ ሰብስክሪፕሽን የሚሆን 100 እና 200 ሺህ ብር ቢኖረኝ ሲጀምር ሶሻል ሚዲያ ላይ ምን እሰራለሁ ማለት ተርፎኛል ማለት ነው ከዛ ደግሞ ማለት ነው መሰለኝ የነበረው እንዴት ነው ትልልቅ የሚባሉ ብራንዶች በቃ ታዋቂ በጣም ብዙ ገንዘብ ኢንቨስት ማድረግ የሚችሉ ብራንዶች እንደ አድ ሆኖ በቃ ልክ ዩቲዩብ ማለት ነው ልክ እንደ ዩቲዩብ አድ እየገባ ቪዲዮአችን መሀል ላይ ፔመንት በቪው የሚደረግልን ነበር የመሰለኝ ሚሊዮነር ቢሊዮነር ትሆናላችሁ ስንባል ጭራሽ እኛ በመቶ ሺዎች ኢንቨስት አድርገን ነው ከዛ በኋላ በሚሊዮን ታትሞ የሚወጣልን እኔ I really want to know how it's gonna work በጣም በቃ ይሄ የምር የሚሆን አይነት አፕሊኬሽንም ደግሞ ልጁ እዛ መክፈቻው ላይ ግራንድ ኦፕኒንግ ላይ የነበረ ልጅ ነው ስለዚህ ላውንች ሲደረግ የነበረ ሰው ስለነበረ የሆነ ነገር ሰምቶ ነው እንደዛ ያለን እንግዲህ አላውቅምና like why would I pay 100 እና 5,000 ብር አልከፍልም እኔ ቪዲዮ ፖስት ለማድረግ እንዴ እዚህ ቪዲዮ ፖስት ማድረግ የቻልኩኝ በነፃ like why እውነቷን ብቻ ሰማን ኤክስፒሪየንስ በአመት ራሱ መክፈል ለማየት ትንሽ ዊርድ ደግሞ ትልቅ እኮ ብር ነው 5,000 ስናት ጆክ አይ እንደንተ አሁን ለምሳሌ በአመት 5,000 ከፍለ ግን ዝም ብለህ ቻንስ ልሞክር ብትል ራሱ ኮንተንት ክሬተር ኮንክ ሴንስ ይሰጣል የሆነ ኮንተንት ምሰራ ኦሬዲ ሪተርን አገኛለሁ ምናምን ካልክ አይ ኖ መጀመሪያ ሞል ለምሳሌ ቲክቶከር ብትሆን 5,000 በአመት እየከፈልክ ምናምን ብትባል ኦኬ በቃ ለሞክረው ነገር ትላለህ ግን ጀስት አንዳንድ ደግሞ ተስፋ የሚያደርግ አለ ገና ቲክቶክ ራሱ ሳይሰራ በሲድሮ ጀምራለሁ ምናምን ብሎ ራሱ ይሄ አዶናይ ፍቅር አዶናይ አኔ የሰው ፍቅር ይስጣኛንም ወደዱ እንደስ ብቻ ደግሞ ሌላ የሰሞት ነው ታውቃለህ ለምሳሌ አካውንት የተመታ ምናምን የሚባል ነገር ሲድሮ ላይ አይኖርም ማለት እንዴት መክፈል ትችላለህ እንዴት ከፍለ ቡስት ማድረግ ትችላለህ የተመታው ከፍለ ወጌሻ መስጠት ትችላለህ ልበል ማሳከም ትችላለህ እንትን ትችላለህ የመታውን ማሳሰር እንትን ማድረግ ትችላለህ ልክ በቃ ፕሮሞ ቪዲዮህን ፕሮሞት እንዲያደርግ አልጎሪዝሙ ፕሮሞት እንዲያደርገው ታገኛለህ እሺ ከዚህ ብር ያገኛሉ ዝም ብለህ ራሱ አስበው ከዛ ከካምፓኒዎች ያገኛሉ ከዛ ከስንት ነገር ብር ያገኛሉ ለምን መግቢያውን እንደዚህ እንትን አደረጉት ወይስ ብዙ ሰው እንዲጠቀሙ አልፈለጉም ምን መጠቀም ነው የፈለጉት በቃ ምን ጠቀም ማለት መጠቀም ማለት እነሱ ማደግ ነው የፈለጉት ለነሱ እድገትም አይሆንም አይ እንዴ እነሱማ በደንብ ሰርተውት ነው በቃ አሁን እነሱ ኖርማሊ ብዙ ብር የሚያንቀሳቅሱ ሰዎች ስለሆኑ 200,000 ሊሆን በአመት በጣም ቀላል ነው ብለው ነው አየገባ የሚያስቡት እንደዛ ሺ ጊዜ ብታስበው 200,000 400,000 ምናምን በአመት እኮ የሆነ ሰው ደሞዝ ነው የአመት ማለት ነው አዎ የሁለት አመት የሶስት አመት አንድ ላይ ተደምሮ ሊሆን ይችላል ኦን አቨሬጅ በቃ የሆነ ሰው ደሞዝ ደሞዝ ቢደመር ምናምን 15,000 20,000 ብር ምናምን እንደዛ ነው የሚመጣው እንደዚህ ኤሪያ ውስጥ እና ቀለል አድርገውት ነው ገብቶሃል ያ የማይመስል ነገር ነው የማይመስል ነገር ቢሆን ቅድም እንዳልከው ቢሆን ለምሳሌ ለተወሰነ ጊዜ ፍሪ ልክ የሆነ ሰው ሲገባ ፍሪ ያደረጉትና ከዛ ብር እርን ማድረግ ስትጀምር ሊያስከፍል ይሄ ኖርማል ነገር ነበር እየቆረጡ ከሚሰጠን ላይ እንትን ላይ እየቆረጡ በቃ በ30% ራን ማድረግ የሚፈልጉት ራን ማድረግ ይችላል ካዶነማ ምን ነገር የማይመስል ነገር ነው ሌላ ደግሞ 50 ቀን ራሱ ምን ጥቅም ምን ይፈጠራል ከ50 ቀን በኋላ ይጀምራሉ እነዚህ ቅዳሜ ሹት ምናምን ይመጣልሃል ታያለህ ግን በቃ ማየት ትችላለህ እኔ ለራሴ ማልከፍል ልጅ ለነሱ ቲፕ ላደርግ እውነት ነው አንተ የምሬን እኮ ነው አብዛኛው ሰዎች ኖርማል የሚያይ ሰው ከሆነ እንዴት ያደርጋል እንዴ ሌላው ደግሞ እንትን ኢሹ ነበር ሌላው ደግሞ የሴኩሪቲ ኢሹ ነበር ይሄ ኢንክሪፕትድ አይደለም ዳታ ኢንክሪፕትድ አይደለም እና ለሶስተኛ ወገን አሳልፎ ይሰጣል ኢንሳ ምናምን ነገር እንዴ ነው ደህንነታችን የተጠበቀ ነው ወይ ምናምን ነገር
ስሞታው ደህንነት ገንዘብ እየሰሩ ነው አሳልፎ አይሰጣችሁም አስሎንጋዝ ከከፈላችሁ ድረስ ይወዳችኋል እንዴ 400 ሺህ ብር ከፍዬ አሳልፈው ከሰጡኝ እነዚህ ይሁዳ ሳይሆኑ እንትን ናቸው እና እሱን ሶልቭ አድርጎታል አይ ምንም ሶልቭም አርገው ብዙ ጥያቄ አለ በጣም ብዙ ጥያቄ አለ አሁን እኔ የምፈራው እንደውም ያኔ ከመንሱር ጋር ፌል አድርጓል አሁንም ከአዶናይ ጋር ፌል ያደርጋል ነገ ከሆነ ፌመስ ሰው ጋር ደግሞ ይሆናል ፌል ያደርጋል ከሱ ጋር አድሪክ ነው We tried, right? I tried. Do you feel like a failure? Do I look like a failure to you? No. I know not being a failure. No. Never. እንትን እኮ ነው የምሬ ነው ነገርየው የሚሰራ አይደል የሚሰራ አይነት ነገር አይደል እነሱ እንዳብራሩት ከሆነ አይሰራም ሌላ ነገር ከሆነ ግን እንደዚህ በጣም የሚገርም እንትን እኮ ነው ሰብስክሪፕሽን ምናምን አስበው ላይቭ ስትገባ ዳታው ምናምኑ በጣም እንትን ነው በእርግጥ ሰዎቹ የሚናቁ አይደሉም አሁን ደጋግመባችሁ ይሄ የሚናቁ አይደሉም የሚለው እንኳን ሰዎቹ በጣም ስማርት ናቸው አቅሙ አላቸው ግን እኔ ደግሞ ማሰባቸው እንዴት ነው ታውቃለህ የኢትዮጵያን ህዝብ ያው ማሱን ፖፑሌሽን ሀብታም እናደርጋለን ብሎ ከዛ በአመት 400 ሺህ ክፈል ካሉ ያን ያህል ስማርት አይደለም ያን ያህል ስማርት እንደ አብዛኛው ሰው የለውም ይብር ምን ነው እንደዚህ አይከፍ ቢኖርህም እኮ አከፍል ገብቷል በጣም መትረፍ አለበት ለአንተ ለኮንተንት ብለ 400 ሺህ ለመክፈል በአመት በጣም ሊተርፍ ይገባል ስለ ከባድ ነው 5 ሚሊዮን ኮይን ማለት ነው በእነሱ ከረንሲ ግን አትሊስት ኮይን ከሰበሰብክ በኋላ ቢሆን ስለ ብር ማታወጣበት ኬዝ ቢሆን ይሄ እኮ ብር የምታወጣበት ከሆነ እኮ ስካም ነው አዎ ብር የሚወጣበት ነገር ከሆነ ስካም ነው እሺ 400 ሺህ ብር ከፈልኩኝ ባይታይልኝስ እውነት ነው ሰዎች ባይወድኝስ ጊፍት የሚሰጠኝ ሰው ባጣስ ባይታይል ደግሞ ትከፍላለህ ድጋሚ ፕሮሞት ለማስደረግ እንዴ አራጨዳኔ ያዛችሁት አዎ ምንም ስማርት ናቸው እኔ አይደሉም ምክንያቱም አይሰራም ቀይር ያለው አይደሉም የኛ እንትንነት ነው የሚያሳዝነኝ ይሄንን የምር የሚቀበለው ሰው መኖር ያሳዝናል ግን ደግሞ አንዳንዴ ደግሞ ታውቃለህ እንትን ነው አሁን ለምሳሌ ወፍጮ ቤት ምናምን ሲመጣ በፊት ባቡር ምናምን ሲመጣ አላ ህዝቡ ሰይጣን ምናምን እንደዛም ደግሞ ከሚሉት ወገኖች አይደለም እኛ ስለ ገንዘብ ስለ ፋይናንሱ ነው የምናወራው just logically ማሰብ እንደዛ የሚሉትም አሉ እንደዚህ 4 6 እሱ ደምሩት ስትፈልጉ ጉዳያችሁ ቶታል ሶሪ ላስተካክሎታል አረ ብዙ ያላስተካክል አረ ብሯ ላይ እንቆይ ወገን እሱን ነው ማሰብ የምር ብሯ ላይ እንቆይ እንዴ ምንናችሁ ዘለላችሁ በጣም እንትኑ ግን ይሄንን አፕ ግን የምር ላውንች ተደርጎ የሚጠቀመው ሰው እየከፈለ ምናምን እንደ ኖርማል አድርገው እየተጠቀሙት ካሉ ግን ማለት ነው ቆይ ካሉ ማለት ነው ጋፓችንን ብቻ ዝም ብለህ ተመልከት ባለውና በሌለው ማለት ነው አይደለም የምር ይሄንን የምር ብሩ ቀሏቸው ከፍሎት ለሶሻል ሚዲያ ብለው ለበቃ ኢንኬዝ ብለው በቃ ሲድሩና ሰፖርት ለማድረግ የሚጠቀሙ ካሉ የምር እኔ ይከፋኛል በጣም 400 ሺህ ብር በአመት አክቹሊ አይጠፋም ምን ለምን በደንብ ነው የሚኖረው ስጋ ቤቶችን አላያቸውም ሞልቷል እኮ እና የመደብ ልዩነታችን በጣም ሰፍቷል ፈጣሪ በጤና ያድርግል ግን እንትን ለምትሉ ሰዎች በጭፍን በቃ እንደ ፈረስ እንደዚህ እንትን አድርጋችሁ ሲድሮ ነው ያያላችሁት ያበረታታችሁ ያላችሁ ሰዎች ማን ጠይቁ እንትን እኮ ነው ኔጌቲቭ አይደለም ሲድሮን እኮ አይደለም ሰፖርት ያደርጉት አዶናይ ነው ደግሞ ማን ነው የሲድሮ እንትኖች ሰዎቹ ደግሞ ስማርት እንደሆነ የምታውቀው እሱን ማምጣታቸው ነው አዋ በመንሱር አልሆነም ኢንፍሉዌንስ ያለው ሰው በሰዓቱ ኢንፍሉዌንስ ያለው ሰው እንዴ አንተ የምሬን እኮ ነው አሁን ኢትዮጵያ ውስጥ እንት አይነት ሪሊጅን አለ ሙስሊም አለ ክርስቲያን አለ ፕሮቴስታንት አለ አዶናይ የምር በለው እንዲህ እኮ ነው የሚከተሉት አታዩም እንዴ ልጁ አሁን ክሊርሊ እኮ ሲልቨር ተብሎ ጎልድ ተብሎ አስቀምጠው ምናልባት ሲስተም ላይ ተሳስተው በግ ተፈጥሮ ሊሆን ይችላል አንተ ነህ በጉ ስለዚህ እባካችሁ አዶናይ እባክህን አስተካክል አይነት ብቻ ሲድሮ ፓርት ይሄን ይመስላል ፓርት 3 ፓርት 4 ከ50 ቀን በኋላ ፓርት 3 እና ቻናላችንን ሰብስክራይብ አድርጉ